ዛሬም ተመርቋል። እንኳን ደስ አለ ኤፍሬም በለጠ። ከ3 ዓመት በፊት እናቱን በክብር በእንጨት ተሸክሞ በማስደመም የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ጨምሮ የመላው ኢትዮጵያውያን ልብ የነካው ቀን ትዝ ይላቸዋል። ያኔ እናቱን በክብር በማሰብ ያሳየው ፍቅርና መልካምነት ለሁላችንም ትልቅ ትምህርት ነበር። ዛሬም ጀግናው ኤፍሬም በለጠ ከአዲስ አበባ ዩኒቨርሲቲ ስኩል ኦፍ ኮመርስ በ2025 ተመርቋል። ዛሬም እንደ ትናንት ሁሉ የእናቱን ውለታና ፍቅር ባለመዘንጋት የአገር ልብስ አልብሶ ከእርሷ ጋር መታየቱ ምን ያህል ትልቅ ሰው እንደሆነ ያሳያል። ትምህርት የማያልቅ የህይወት ጉዞ መሆኑን በተግባር ያሳየን ጀግናችን እንኳን ደስ አለ በማለትም በርካቶቹም እየገለጹ ናቸው። በጣም በሚገርም ሁኔታ እናትየው እንጨት ሽጣ ነበረ አሳድጋ ለትምህርት ለትልቅ ማድረግ ያበቃችው። ያን በማስመልከት ውለታዋን ገዋን አልብሶ እሱ ደግሞ እንጨት ተሸክሞ ነበረ ፎቶ ስነሱ። በዛውም በጣም በሚገርም ሁኔታ በምረቃ ቀን ማህበራዊ ሚዲያ ላይ ሲዘዋወር ነበር። በርካቶቹ ምን አይነት የተባረከ ልጅ ነው በማለትም ነበረ። በሰዓቱ ደግሞ ወይዘሮ አዳነች አቤቤ ከንቲባ የቤት ስጦታ ለእናትዮ እንዳበረከቱላት ጭምርም ነው የወጡት መረጃዎች የሚያሳዩ። ዛሬ ደግሞ ሁለተኛ ዲግሪውን መያዙ በርካቶችን አስገርሟል። ሚኪ ታቦር ኒውስን ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ሰላም ቆዩልኝ።